ቺፕስ አለው። ቺፕሱ ጥቅሙ ምንድነው? ፓስፖርቱ ለምሳሌ ይሄ መደበኛ ፓስፖርት ነው። ይሄ መደበኛ ፓስፖርት ወደ ኢ ፓስፖርት ተቀየረ ነው። ወደ ምንድነው የለወጥነው የሚለውን ስናነሳ ወደ ኢ ፓስፖርት ለወጥን። ምን አዲስ ነገር አለው ኢ ፓስፖርት? የመጀመሪያው ይሄ ቡክሌቱ ቺፕስ አለው። ቺፕሱ ጥቅሙ ምንድነው? የአንድን ሰው ባዮግራፊክ እና ባዮሜትሪክ መረጃ ሎድ አድርገን እንድንይዝ ያስችለናል። እዚህ ሎድ አደረግን ማለት ኢቭን ዞ እዚህ ዳታ ፔጁ ላይ ለውጥ እንኳን ቢኖር በቀላሉ ይሄንን አንብቦ ነው አይደለም ይባላል። ሁለተኛው ማቺንግ ይሰራል። አንድ ሰው ይሄ ፓስፖርት ሲዘጋጅለት የሰጠውን አሻራ እዚህ ቺፕስ ውስጥ ስላለ በማች በማድረግ መለየት ይቻላል። የሱ ነው የሱ አይደለም የሚለው ሶ እዚህ ቺፕስ ውስጥ ያ ፊቸር እንዳለ እና ይሄ እዚህ ጋር ያለው ቺፕስ ተጨማሪ ቅድም ካነሳሁት ከስም ከትውልድ ቀን ከትውልድ ቦታ ከዜግነት ባሻገር ባዮሜትሪክ ቅንጣቶች የ10 የእጅ አሻራ የፊት ገጽና የአይን ብሌን አሟልቶ የያዘ ነው ማለት ነው። ይሄ ፓስፖርት ኋላ ቀር ነው ስንል ዜጎች በዚህ ፓስፖርት ተገልግለው ወደ ውጭ ሀገር ሲሄዱ ከኢትዮጵያ ውጪ ወይም ወደ ኢትዮጵያ ሲገቡ እነዚህን ፓስፖርቶች የሚያነቡ ማሽኖች ምን ያህል አውትዴትድ ሆነዋል የሚለውን ጥያቄ አብሮ ያስነሳል። ቅድም ዓለም አቀፍ ስታንዳርድ ያልኩት እሱ ነው። እነዚህ ሁለቱም የመደበኛ ፓስፖርት ነው የሚባሉት። ይሄ የቀድሞ ይሄ አዲሱ ሶ ፓስፖርቶቹ ላይ ምንድነው ያለው ልዩነት? ይሄ ፓስፖርት ማሽን ሪደብል ይባላል። ማሽን ሪደብል ምን ማለት ነው? እዚህ ጋር እንደምታዩት እቺኛዋን ፓርት ማሽኑ አንብቦ ኦኬ እከሌነህ እድሜ ይሄ ነው፣ ቀኑ የትውልድ ቀን ይሄ ነው፣ የዚህ ሀገር ዜጋ ነህ፣ የአባት ስም እንደዚህ የሚሉ መረጃዎችን ይይዛል። በቃ እቺ ናት። እቺ መረጃ ተቀምጣ በዚች መረጃ ብቻ ነው የአንድን ሰው የፓስፖርት መረጃዎች ይዘን ስንሄድ የነበረው። ሶ ሌላኛው ይሄኛው የዳታ ፔጅ ይባላል። እዚህ ዳታ ፔጁ ይሄ ወረቀት ነው የነበረው። ወረቀት በመሆኑ ይሄንን በቀላሉ በመቀየር ሌላኛውን ፓርት ባለበት አድርጎ ለማዘጋጀት እድል ይሰጥ ነበር። ሌላው የዚህ ፓስፖርት ትልቁ አስደንጋጩ ዲዛይኑ በኢትዮጵያ እጅ የነበረ ስላልሆነ በኢትዮጵያ እጅ አይደለም ማለት ፓተንቱ እንደፈለገ ለመደረግ ክፍት ነው ማለት ነው። እኛ የምንቆጣጠረው አይደለም ማለት ነው። ስለዚህ ፓተንቱ በእኛ እጅ የነበረ ስላልሆነ ተመሳስሎ እንዲዘጋጅ አጋላጭ ሁኔታ የፈጠረ ነበር። ሌላ የመጀመሪያ ገጹ ላይ አደይ አበባ እናያለን። አደይ አበባ ያደረግንበት ምክንያት በሁሉም የኢትዮጵያ ክፍል አደይ አበባ አለ። አደይ አበባ ደግሞ የጥሩነት የመልካምነት መገለጫ ነው። እዚህ ጋር ያደረግነው አደይ አበባ ነው። ይሄ ሰሙ ነው። በወርቅ ደረጃ ግን ስናየው አደይ አበባው ብዙ የሴኩሪቲ ፊቸር ለማስቀመጥ ብዙ ቅጠል ያለው ስለሆነ እንዲትልት ያርግን ብናይ በርካታ የሴኩሪቲ ፊቸሮችን እናያለን። እሱን ለማድረግ ታሳቢ ተደርጎ ነው ሙሉ ለውጥ የተደረገበት ብለን ማንሳት እንችላለን።